አባባ ጥርስ አለዎት እንዴ? ኧረ የለኝም ልጄ። እንግዲህ አስተጫዋች እስክመጣ እንኩ ቆልን ያዙልኝ። ዶክተር በቃ ይሄው ከጀሶ የተሰራ እንጀራ በልቼ በጣም እያመመኝ ነው። እሺ አቤ፣ ታዲያ ስሜቱ እንዴት ነው የሚያደርግህ? ያው በቃ ያላለቀ ቤት ሳይ ምናምን ሂደህ ተለጠፍ ይለኛል። ቲቸር አንድ ጥያቄ ነበረኝ። ኦኬ ጥያቄ ምን ነበር? ጠይቀኝ። እሺ የሰው ልጅ ላልሰራውና ላላደረገው ነገር መቀጣት አለበት? ኦኬ ጥያቄ ይሄ ነበረ። የሰው ልጅ ላልሰራውና ላላደረገው ነገር ሊቀጣ አይችልም። አሃ እንደዛ ከሆነ ትላንት የተሰጠንን ቤት ስራ አልሰራውም፣ ለዚህ አልቀጣም ማለት ነው። ምን አይነት ዋዘግ የሆነ ልጅ ነው። እሺ አሁን ቁጭ በል። እሺ አሁን የዚችን ወፍ እግሯን ብቻ በማየት ስሟን ትነግረኛለህ። እንዴ መምህር አስማተኛ አረጉኝ እንዴ? እግሯን ብቻ አይቼ ስሟን የምናገረው? አረ ምን አይነቱ ዋዘግ ነው። ለመሆኑ ግን ስም ማን ነው? መምህር ስሜን ከምነግሮት እግሬን ባሳየት አይቀልም? እርሶ እግር አይተው ስም ያውቁ የለ? ዛሬ ደግሞ ታክሲ የለም እንዴ? ባለ ታክሲ ወደ ቦሌ መሄድ ፈልጌ ነበር። ስንት አስከፍለኛለህ? በቃ 150 ትከፍላለህ ፍሬንድ ግባ። እሺ ለሻንጣችሁ ስንት አስከፍለኛለህ? አረ ጀለሲ ጣጣ የለውም። ለሻንጣዎቹም አላስከፍልሽም። ውይ እግዚአብሔር ይባርክህ። በቃ ሻንጣዎቹን ሰድልኝ፣ እኔ በእግሬ እመጣለሁ።